በ1992 እንደ አውሮፓውያን አቆጣጠር ኢስታንቡል ተርኪ የተወለደችው የጥምር ሙያ ባለቤት በኢስታምሱ ኦዝደሚር ወይንም ቤስቲ ወይንም ኑርፊር። ቪዲዮን ከመጀመራችን በፊት የዚህ ቻናል ቤተሰብ ኖት፣ ሰብስክራይብ አድርገው ይህንን ድንቅ ቤተሰብ ይቀላቀሉ። ላይክ አድርገን ቪዲዮአችንን እንጀምራለን። ኑርፊል ገና በ2 ዓመቷ ቤተሰቦቿ የተለያዩ ሲሆን ከኢስታንቡል ወደ አያቶቿ አንካራ ለመሄድ ተገደደች። ኑርፊል ሞዴል፣ አክትረስ እና ፋሽን ዲዛይነር ነች። ሞዴሊንግ የጀመረችው ገና የሃይ ስኩል ተማሪ እያለች ሲሆን በፋሽን ዲዛይን ደግሞ ኢስታንቡል ቴክኒካል ዩኒቨርሲቲ ግራጁዌት አድርጋለች። ኑርፊል ትወና የጀመረችው በ2012 እንደ አውሮፓውያን አቆጣጠር ነው። ከዚያ በ2014 በጥቁር ፍቅር ድራማ ላይ ደግሞ በደንብ ብቃቷን በማሳየቷ የብዙ ዳይሬክተሮችን ቀልብ ልትስብ ችላለች። ኑርፊል ከካን ያማን ጋር የፍቅር ግንኙነት ብትጀምርም ግልጽ ባልሆነ ምክንያት ሊለያዩ ችለዋል። ከዚያም ከባስኬትቦል ተጫዋቹ ኤርሲን ጎርኬም ጋር ትዳር ሊመሰርቱ ችለዋል። እናም ቤስቲ በዚህ ዓመት የወንድ ልጅ እናት ስትሆን ልጇን በ8 ወር ቢወለድም ምንም አይነት የጤና እክል ሳይገጥማቸው በጥሩ ጤንነት ላይ ይገኛሉ። በዚህም ከአድናቂዎቻቸው የእንኳን ደስ ያላችሁ መልእክቶችን ሊቀበሉ ችለዋል። እንደዚህ አይነት ቆንጆ ታሪኮች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አዳዲስ የምንለቃቸው ቪዲዮዎች እንዳያመልጧችሁ የደውል ምልክቷን ይጫኑ። ባይ